እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግንሃለን። በእኛ ላይ ስላለ ፕሮግራም እናመሰግንሃለን። ጌታ ሆይ መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግንሃለን። ለእኛ አንተ መልካም ነህ። እግዚአብሔር ሆይ ባትረዳን፣ ባታግዘን፣ ምሕረት ባታበዛልን፣ ጸጋ ባታበዛልን ይህንን ቀን ማየት አንችልም። ወደቁ ደከሙ ሲሉን ጌታ ሆይ ብርታት እየሆንከን እየረዳህን አዲስን ቀን እያሳየህን ጌታ ሆይ በትላንትናው ላይ ሌላ ክብር እየጨመርክ፣ በትላንትናው ላይ ሌላ በረከት እየጨመርክ፣ በትላንትናው ላይ ሌላ ሰላም እየጨመርክልን ይህንን ቀን ስላሳየህን እናመሰግንሃል። ይገባሃል። ሰው በገዛ ኃይሉ ችሎታ አይበረታም። ወጥተን የገባነው ከኛ ችሎታ፣ ከኛ አቅም፣ ከኛ ጸሎት አይደለም። ጌታ ሆይ ካንተ ጸጋ፣ ጌታ ሆይ ካንተ ምሕረት፣ ጌታ ሆይ ካንተ ፍቅር የተነሳ ጌታ ሆይ ፍቅር ለኛ ልዩ ነው። እናመሰግንሃለን። እግዚአብሔር ሆይ በልጁ በኢየሱስ ክርስቶስ የወደደን እግዚአብሔር፣ ያፈቀረን እግዚአብሔር፣ በልጁ በኢየሱስ ክርስቶስ የታረቀን እግዚአብሔር ምስጋና ይገባዋል። ምስጋና ይገባዋል። እግዚአብሔርን እንዲበሉት ስራህ ግሩም ነውና አመሰግንሃለሁ። ጌታ ሆይ ከዘላለም ሞት ታድገኸኛልና አመሰግንሃለሁ። ማንም የለም ለኔ እንዳንተ። አንተ መልካም ነህ። አንተ ቸር ነህ። አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች ሁሉ ይባረካሉ። ስናመሰግንህ የራቁ ሰላሞች ሁሉ ወደኛ ይቀርባሉ። በረከት በበረከት እንሆናለን። በአንተ ሰላም እንሞላለን። አንተን ማሰብ ስንጀምር፣ አንተን ማውራት ስንጀምር ጌታ ሆይ ያንተ መንፈስ ሲቆጣጠረን፣ ያንተ ሕልውና ሲቆጣጠረን እኛ ላይ የሚከናወን መለኮታዊ አጀንዳ አለ። የምትረዳን አንተ፣ የምታግዘን አንተ ነህ። እናመሰግንሃለን። ምስጋና ይገባሃል። እልልታ ይገባሃል። ውዳሴ ይገባሃል። ለእኛ እንዳንተ ያለ ማንም የለም። አንተ ፍቅር ነህ። አንተ ኃያል ነህ። አንተ የተወደድክ ነህ። ጌታ ሆይ በቃልህ እንዲህ ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 98 ከቁጥር 1 ጀምሮ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን፣ ለእስራኤል ቤት እውነትን አሰበ። በዚህ ውስጥ ስማችሁን አስገቡ። ለአሌክሳንደር በሉ ስማችሁን አስገቡና ምሕረቱን ለእስራኤል ቤት እውነቱን አሰበ ተብሎ እንደተጻፈ ምሕረቱን ለኔ አሰበ በሉ። ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባህርና ሞላዋ ዓለምም በእርሷ የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። እግዚአብሔር ነገሠ፣ አሕዛብ ደነገጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስሙን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነት አጸና፣ ለያዕቆብ ፍርድን ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መርገጫ ስገዱ ይላል። ጌታ ሆይ እንባርክሃል። ስግደት ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ መገዛት ይገባሃል። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ጌታ ሆይ አሁን እግዚአብሔር ሆይ እያመሰገንን የኛ ነገር ይቀየራል።
አንተን እየባረክን የኛ ነገር ይቀየራል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና ወደ እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ ከፍ ከፍ እናደርግሃለን። ስለሚገባ እናድናንቅሃለን። ለኛ እንዳንተ ያለ የለም። ለኛ እንዳንተ ያለ የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ቸር ነህ። አንተ ሩህሩህ ነህ። ጌታ ሆይ ሞታችንን ወደ ሕይወት የቀየርክ በኢየሱስ ክርስቶስ የመስቀል ላይ ሥራ የታደገን በልጅ በኢየሱስ ክርስቶስ ጌታ ሆይ ምሕረትን ያበዛህልን በልጅ በኢየሱስ ክርስቶስ ፍቅርህን የገለጥክ እናመሰግንሃለን። ስለኛ ሕይወትህን የሰጠህ፣ ስለኛ የተላለፍክልን፣ ስለኛ መስቀል ተሸክመ በጎልጎታ ራስ የተጓዝክ፣ የተሰቀልክ፣ የታደግከን፣ ከአብ ጋር ያስታረከን ጌታ ሆይ እናመሰግንሃለን። ማንም ለኛ ይህንን ፍቅር ያሳየ የለም። ማንም ለዚህ ፍቅር ዋጋ የከፈለ የለም። አንተ ፍቅር ነህ ጌታ ሆይ። ዘላለማችንን ያሳመርክ፣ ወደ አብ ያቀረብከን እናመሰግንሃለን። አብ አባት ሆይ ፍቅርህን ስላሳየህ በልጅ በኢየሱስ ክርስቶስ ሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ። አንተ ኃያል ነህ። አንተ የተወደድክ ነህ ጌታ ሆይ። አልፈረድክብንም፣ ታደግከን ጌታ ሆይ። በምህረት አቀረብከን። የእንደገና ዕድል ሰጠህን። እንደገና አነሳህን። እንደገና ታረከን። እንደገና ፊትህን ለኛ አበራ። እንደገና ቀረብከን። እንደገና ጨበጥከን። እንደገና ጌታ ሆይ ለኛ ያለህን ምህረት ገለጥክልን። በልጅ በኢየሱስ ክርስቶስ ሞትና ትንሣኤ አስታረከን ጌታ ሆይ እናመሰግንሃለን። 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 ማንም ሊከፍል የማይችለውን ዕዳ ከፈልክልን። ማንም ሊሆን የማይችለውን ሆንክልን። ስለኛ መተላለፍ በመስቀል ላይ ተሰቀልክ። ርግማን ተባልክ፣ ተተፋብህ ጌታ ሆይ። ይህ ሁሉ ለኛ ያለህን ፍቅር ያስረዳል። እናመሰግንሃለን። እናመሰግንሃለን። አናጉረመረመ። እንዳልተደረገለት ሰው አናጉረመረመም። ምህረት እንዳላየ ሰው አናጉረመረመም ጌታ ሆይ። ፍቅር እንዳልተገለጠለት ሰው አናጉረመረመም። እናመሰግንሃለን። የወደድከን እናመሰግንሃለን። ያዳንከን እናመሰግንሃለን። ፍቅርህን የገለጥክልን እናመሰግንሃለን ጌታ ሆይ። ቸር ስለሆንክ፣ ርኅሩህ ስለሆንክ፣ ፍቅር ስለሆንክ እናመሰግንሃለን። በሕይወታችን ላይ ስላሉ ነገሮች ሁሉ እንባርክሃለን። አልሆነም ብለን አናጉረመርምም። ሄደ ብለን አናጉረመርምም። ጠፋ ብለን አናጉረመርምም። አለ ሌላ ቀን፣ አለ ሌላ ዕድል፣ አለ ሌላ በረከት። መንገዳችንን ታቀናለህ። ሕይወታችንን ትሰራለህ። ከፊት ለፊታችን ትወጣለህ ጌታ ሆይ። በምንሰራው ሥራ ላይ አንተ ከፊታችን ትቀድማለህ። አንተ ከቀደምክ ሁሉ ይስተካከላል። እናመሰግንሃለን ጌታ ሆይ። ይኸው እናስቀድምሃለን፣ በምስጋና እናስቀድምሃለን። ማለዳችንን በምስጋና እንጀምራለን። ስራችንን በምስጋና እንጀምራለን። መልካምነትህን የገለጥክ፣ አብሮነትህን የገለጥክ፣ ፍቅርህን ያሳየህን ጌታ ሆይ እናመሰግንሃለን። ጌታ ሆይ እናደናንቅሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ለኛ አንተ መልካም ነህ። ለኛ አንተ ቸር ነህ። ለኛ አንተ ሩህሩህ ነህ። ለኛ ያለ ሐሳብ፣ ለኛ ያለ እቅድ፣ ለኛ ያለ ፕሮግራም መልካም ስለሆነ እናመሰግንሃለን ጌታ ሆይ። ስለማይቋረጠው ፍቅር እናመሰግንሃለን። ስለማይቋረጠው ምህረት እናመሰግንሃለን። ስለማይቋረጠው ቸርነትህ እናመሰግንሃለን። ስለማይቋረጠው ባርኮት እናመሰግንሃለን። አንተ እየረዳህን፣ አንተ እያገዝከን፣ አንተ ጉልበት እየሆንከን ይህንን ቀን አይተናል። ይህንን ቀን አይተናል። ስምህ ይባረክ። አሁንም ጌታ ሆይ ካለንበት መከራ እያመሰገንን እንወጣለን። አናጉረመርምም። ካለንበት ችግር እያመሰገንን እንወጣለን። ትመጣለህ። አንተ ልትጎበኘን ትመጣለህ።
ልትፈውሰን ትመጣለህ፣ ልትባርከን ትመጣለህ። በልጅ ልትባርከን፣ በሰላም ልትባርከን፣ በአገልግሎት ልትባርከን፣ በጤና ልትባርከን፣ እግዚአብሔር በሰላም ልትባርከን። ዓለም ሰላም ልትሰጥ አትችልም። ዓለም ጫጫታ፣ ዓለም ሁካታ፣ ዓለም ሞት፣ ዓለም ጭንገፋ ነው ያላት። ጌታ ሆይ ወደ አንተ መቅረብ ይሻላል። አንተ ጋር ሰላም አለ፣ አንተ ጋር በረከት አለ፣ አንተ ጋር ደስታ አለ፣ አንተ ጋር ፍቅር አለ፣ አንተ ጋር መረጋጋት አለ ጌታ ሆይ። ስለዚህ ወደ አንተ መቅረብ ይሻላል፣ ወደ አንተ መጠጋት ይሻላል። ጌታ ሆይ ልባችን ዛሬ አንተን ይላል። ዛሬ በምስጋና አንተን ይላል። እልልታ አለን ላንተ፣ ምስጋና አለን ላንተ፣ ውዳሴ አለን ላንተ። በአንደበታችን እናመሰግንሃለን። እንዳልተደረገለት ሰው አናጉረመርምም፣ እንዳልሆነለት ሰው አናጉረመርምም። አንተ ቸር ነህ፣ አንተ ፍቅር ነህ፣ አንተ የተወደድክ ነህ። እግዚአብሔር ሆይ ለእኛ ስላለው ፍቅርህ፣ ለእኛ ስላለው ቸርነትህ፣ ለእኛ ስላለህ በጎነትህ እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ጌታ ሆይ ጸሎታችንን ደግሞ ስለሰማህ፣ ስለረዳህን፣ ስላገዝከን እናመሰግንሃለን። በሕይወታችን ላይ አልከናወን ያሉ ነገሮች ሁሉ ስለምታከናውን እንባረካለን። በእኛ ሕይወት ላይ ጌታ ሆይ አንተ ብቻ ነህ የበላይ። በእኛ ሕይወት ላይ አንተ ብቻ ነህ ጌታ። በእኛ ሕይወት ላይ አንተ ብቻ ነህ እግዚአብሔር ሆይ ፈቃድህን የምትፈጽም አንተ ብቻ ነህ ኃያል። ስለዚህ ጌታ ሆይ እናመሰግንሃለን፣ እንባረካለን። እግዚአብሔር ሆይ ሌላ የተሻለ ቀን ደግሞ ስለምትሰጠን ከፍ ከፍ እናደርግሃለን። የተሻለ ቀን፣ የተሻለ የበረከት ቀን፣ የተሻለ የደስታ ቀን፣ የተሻለ የባርኮት ቀን፣ የተሻለ የታምራት ቀን ወደ ሕይወታችን ስለምታመጣ እናመሰግንሃለን። ስለ ነገውም እናምንሃለን። ነጋችንን ሁሉ ባርክ። መለኮታዊ ጥበቃ በእኛ ላይ፣ በስራችን ላይ፣ በልጆቻችን ላይ፣ በመግባት በመውጣታችን ላይ ይሁን ጌታ ሆይ። እግዚአብሔር ሆይ አንድ ጸሎት እጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ፣ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ የሥራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው፣ አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ
በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእሷ ጌታ አደረገላት፣ የእሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ሕይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ሕይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው። አዲስ አሰራር አለው። አዲስ አደራረግ አለው። ሕያው አምላክ ነው ጌታ። ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ። እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው። ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በሕይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተህ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ። ወደ ፕሮሰሳችሁ ሄደ። ወደ ስራችሁ መጣ። ወደ ትዳራችሁ መጣ። ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወድቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ
አታስወጣን አለ። ዛሬም እንደዚህ እንላለን ጌታ ሆይ ፉል ያንተን ፕሬዘንስ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬም እንጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መልፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው።
እግዚአብሔርን ተስፋ አድርግ። አይዞ፣ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር እየዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው።
እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ስራ የሚፈልጉ የተሻለ ህይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባረክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ።
ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። ባንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። ባንተ መንፈስ የምንገባ፣ ባንተ መንፈስ የምንወጣ፣ ባንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን፣ አንተ ግን ረዳኸን። ስለዚህ እናመሰግንሃለን። አብራችሁ ከኔ ጋር እየጸለያችሁ ያላችሁ አምላኬ እግዚአብሔር ይረዳችኋል፣ አያሳፍራችሁም። በጭንቅ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ እንዴት አሁን ካለሁበት ነገር እወጣለሁ የምትሉ ሰዎች እግዚአብሔር መልካም አባትና መልካም እረኛ ስለሆነ ካላችሁበት ችግር ነፃ ያወጣችኋል። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ይረዳችኋል። አሁን ያላችሁበትን መከራ ተመልክቷል። አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር እንጸልያለን። አምላኬ እግዚአብሔር ይረዳችኋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን፣ ከፊት ለፊታችን ያለውን መከራ፣ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካልረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ። ጌታ ሆይ ኃይል የሌለንን እኛን እንድትረዳን፣ ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። አንተ ከመጣህ፣ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ፣ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳ ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣
ያንተን መንፈስ፣ ያንተን ምህረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖራቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባት ሆይ ጸልያለሁ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በእነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባት ሆይ በኢየሱስ ክርስቶስ ደግሞ በእጆቻቸው ስራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ። አንተ ከነሱ ጋር ተናገር። አንተ ከነሱ ጋር ተራመድ። አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው። ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። ኤፍታ ይላችኋል። መታሰር ያበቃል። አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁ። አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነትህ እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ፣ በሩቅ፣ በገንዘብ፣ በትዳር፣
በጓደኛ በሩቅ ሰው በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነ በኋላ መጣ። እነሱ ጨርሰዋል፣ እነሱ አልቅሰዋል፣ እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ፣ በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃም ወዳጆቼ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷቸውን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላክ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ። ሞገስ ይሁናችሁ።
ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። በነገር ሁሉ ተባረኩ። እንደ ጸለይን ሕይወታችን ላይ ይሆናል። እንደ ጸለይኩት ሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ፈጸመው። እግዚአብሔር አምላክ አደረገው። አሜን። ጸሎታችንን ሰማ። አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።